አዲስ አበባ ውስጥ ሆኖ አዲስ አበባን በእድሜ የሚበልጥ ቤተክርስቲያን እንዳለ ያውቃሉ። ደብረ ቀራኒዮ መድኃኔዓለም ቤተክርስቲያን የአዲስ አበባ ታላቅ ቤተክርስቲያን ደብሩ ለመጀመሪያ ጊዜ የተመሰረተው በንጉሥ ሳህለ ሥላሴ በ1826 ዓ.ም ሲሆን በአዲስ አበባ ከሚገኙ ቤተክርስቲያኖች በእድሜ ትልቁ ነው። ከአዲስ አበባ አድባራትና ገዳማት አንዱና ቀዳሚው የሆነው ይህ ደብር በንጉሥ ሳህለ ሥላሴ ትእዛዝ ጽላቱም የመጣው ከኢቲሳ ነው። በዚህ ቦታ ሀገር በቀል እጽዋትም ተተክለዋል። ድርሳነ ማህያዊ የተባለ በዚህ ቤተክርስቲያን ብቻ የሚገኝ መጽሐፍም እዚሁ ይገኛል። በ1899 ዓ.ም አጼ ሚኒሊክ ባወጁት አዋጅ የአብያተ ክርስቲያናት ምስረታና እደታ መሰረት ቤተክርስቲያኑ በ3 ዓመት ውስጥ ተጠናቆ በ1901 አጼው ባሰሩት አዲስ የሳር ክዳን ትልቅ ቤተክርስቲያን ውስጥ ሊገባ ችሏል። አጼ ሚኒሊክ ስያሜውንም ከአቃቂ መድኃኔዓለም ወደ ቀራኒዮ መድኃኔዓለም ለወጡት። ቀራኒዮ የሚለው ስያሜ ምንም እንኳን ለቤተ መቅደሱ የተሰጠው ስያሜ ቢሆንም ለአካባቢው እስካሁን ድረስ መጠሪያ በመሆን ያገለግላል። 1901 የተሰራው አዲሱ ቤተ መቅደስ የምዕመናን ቁጥር ከጊዜ ወደ ጊዜ እየበዛ በመምጣቱ የተነሳ ለአገልግሎት አይመችም ነበር። ይህንንም የተመለከቱት ንግሥት ዘውዲቱ ሌላ ዘመናዊና ሰፊ ቤተክርስቲያን ለማሰራት ያቅዳሉ። ነገር ግን ሀሳባቸውን ሳያደርጉ በ1922 ዓ.ም ያርፋሉ። ከዚህም በኋላ 1922 በዚሁ ዓመት በግርማዊ ጃንሆይ እንደነገሱ የንግሥት ዘውዲቱ እቅድና ዓላማ የነበረውና ታላቁን ቤተ መቅደስ አሰሩት። ቤተ መቅደሱም ስራ በ1922 ተጀምሮ በ1925 በግርማዊ ጃንሆይ በነገሱ በሶስተኛው ዘመነ መንግስታቸው ተጠናቀቀ። በዚሁ ዓመትም በታላቅ ድምቀት ለአዲሱ ቤተክርስቲያን በደመቀ ሁኔታ ተከበረ። አሁን ያለው ቤተክርስቲያን ያሰሩት አጼ ቀዳማዊ ኃይለ ሥላሴ ናቸው። የደብሩ አስተዳዳሪ ቆሞስ አባ ገብረ ሥላሴ በላይም ስለ ደብሩ ተጨማሪ ማብራሪያ ሰጥተውናል። ደሳቸውን እንለፍ። ክርስቶስ ከመወለዱ በፊት ሕገ ልቦና ሕገ ኦሪት ተከትላ መስዋዕተ ኦሪት ሰውታ የመጣች ሀገራችን ኢትዮጵያ ክርስቶስ ከተወለደ በኋላ ደግሞ ክርስቶስ ተወልደዋል ብላ መስዋዕት እጅ መንሻ ዕጣን ከርቤ ይዛ ከኢትዮጵያ ወደ እስራኤል ሀገር ክርስቶስ ወደ ተወለደበት ቤተልሔም እንደሄደች ይህንን ሁሉ የሚያመለክት። ስለዚህ ሀገር እግዚአብሔር የሚያሰኛት ይሄ ነውና ቀራንዮ መድኃኔዓለም ቤተክርስቲያናችንም ከቀደምትነቱ የተነሳ ቀዳሚነቱ የተነሳ የረጅም ዓመት መስዋዕት እግዚአብሔር የረጅም ዓመት ስብሐት እግዚአብሔር የረጅም ዓመት ምስጋና እግዚአብሔር አምልኮተ እግዚአብሔር የተፈጸመበት ስለሆነ ይሄ ለከተማችን ለሀገራችን ትልቅ አስተዋጽኦ አለው፣ ትልቅ ድርሻ አለው። ከምስረታውም ጋር ተያይዞ አዲስ አበባ ከመባሏ አዲስ አበባ ከመሰየሟ በፊት ከተማ ከመኖሯ በፊት አቃቂ መድኃኔዓለም እየተባለ ይጠራ ነበር። ይህን ታሪክ እንግዲህ ቅድም የነበሩ አባት ነግሯቸው ከሆነ የመጀመሪያ ስያሜዋ አቃቂ መድኃኔዓለም ነው። አቃቂ መድኃኔዓለም በሁለት ወንዝ መሃል ያለ ስለሆነ ይህም ከሱ ጋር ተመሳሳይነት ስላለው በዚህኛው በኩል በቀኝ ቆርጦ የሚወርድ ወንዝ አለ፣ በዚህኛው ደግሞ በምስራቅ በኩል ወይም በሰሜን በኩል ቆርጦ የሚወርድ ወንዝ አለ። በሁለት ወንዝ መሃል ያለ ስለሆነ ቀራንዮ አቃቂ የሚል ስያሜ እንደነበረው ይታወቃል። የልጅ ልጅ የሆኑት አጼ ምኒልክ ከጊዜ በኋላ አፈሩ ከኢየሩሳሌም ሀገር አምጥተው በጆንያ ክርስቶስ ከተወለደበት፣ ክርስቶስ ከተጠመቀበት፣ ክርስቶስ ከተሰቀለበት፣ ክርስቶስ ከተነሳበት፣ ካረገበት በኪደተ እግሩ ከልጅነት እስከ ስቅላት ተሰቅሎ ሞቶ እስከተነሳበት እስካረገበት ድረስ የተመላለሰበት ያደገበት ከገሊላ ወደ ናዝሬት ከናዝሬት ወደ ገሊላ እየተመላለሰ ያደገበት ቅድስት ሀገር ኢየሩሳሌም በቅድስት ሀገር ኢትዮጵያ አፈሩን አምጥተው በዚህ ቦታ ላይ ኢየሩሳሌም አፈር ባለበት ላይ ቤተክርስቲያን እንደተሰራ የቤተክርስቲያን ቅጽር ግቢ በኢየሩሳሌም አፈር እንዳለበት የታሪክ ማህደሮች ይነግሩናል። ከዛ ጋር ተያይዞ ስያሜውም ቀራንዮ የሚል ስያሜ ተሰየው ኢየሩሳሌም አፈር መጥቶ እዚህ ከተቀመጠ ስያሜው አቃቂ መድኃኔዓለም የሚባለው ቀርቶ ቀራንዮ መድኃኔዓለም የሚል ስያሜ እንዲይዝ የቀራንዮ መድኃኔዓለም ስም እንዲኖረው ስያሜው እንደገና በአዋጅ ቀይሮ ቀራንዮ መድኃኔዓለም የሚል ስያሜ ይዞ ይገኛል። እንግዲህ እንደ ስሙ ግብሩም ቀራንዮ ክርስቶስ የተሰቀለበት ተሰቅሎ ዓለሙን ያዳነበት ወገብረ መድኃኒተ በማእከለ ምድር ነቢየ እግዚአብሔር ዳዊት በምድር መካከል እግዚአብሔር ድህነቱን እንደፈጸመ
ዓለሙን እንዳዳነ የሰው ልጅ እንዳዳነ ነብዩ እግዚአብሔር ዳዊት ይነግረናል። ሌሎች ልጆች አራት ወንጌላውያንም መጻሕፍቶችም ብሉያትም ሐዲሳትም ይነግሩናልና ይህንን መሰረት በማድረግ ብቸኛ በኢትዮጵያ ወይም ደግሞ በአዲስ አበባ ቀራንዮ የሚለውን ስያሜ ይዞ ያለው እና ያው ይህንንም መሰረት በማድረግ ከቀደምትነቱና ከታሪካዊነቱ ብዛት የመነጨ ሙዚየም እንዲኖረው በፊት የነበረው ሙዚየም የማይመጥን ለጉብኝት የማይመች ታፍኖ ቅርሳ ቅርሶቹ ያለአግባብ ተቀምጠው የነበሩበት ሁኔታ ነው የነበረው። በአግባቡ እንዲቀመጡ አየር እንዲያገኙ ለጉብኝት ምቹ ለማድረግ አድርገን 2014 ዓመተ ምህረት ሙዚየሙን አሰርተን አመት ባልሞላ ጊዜ ውስጥ ከ10 ሚሊዮን በላይ ወጪ አውጥተን ህዝቡ ተረባርቦ ስራው ተሰርቶ ቅርሳ ቅርሶቹ እዛ ገብተው እየተጎበኘ ነው የሚገኘው። ውድ ኢትዮጵያውያንና ትውልደ ኢትዮጵያን ሁላችሁም ውጭም ሀገርም ውስጥ ያላችሁ ወደ ሀገራችሁም ስትመጡ በውጭ ዓለም ላይ ያላችሁ ቀራንዮ መድኃኔዓለም ታሪካዊ ደብር የኢየሩሳሌም አፈር የኢየሩሳሌም ቀራንዮ ስያሜ ይዞ ያለው እንግዲህ ሁላችንም በስሙ ነው የምናመልከው የምናመሰግነው። በስሙ ነው የተሰየምነው፣ በስሙ ነው የተፈጠርነው፣ እሱ ነው የፈጠረን። ይህንን መሰረት አድርገን ቀራንዮ መድኃኔዓለም እየመጣችሁ እንድትሳለሙ እኔ ያለ ውሸት በእውነት አፈሩ ከኢየሩሳሌም መጥቶ እዚህ ቀራንዮ አለ የሚለውን ታሪክ ካወቅኩ ጊዜ ጀምሮ ኢየሩሳሌም እንዳለው አድርጌ ነው። ሲቀጥልም ቀራንዮ የሚለውን ስያሜ መድኃኔዓለም ጽላት ያለበት የመድኃኔዓለም ቤተክርስቲያን በስሙ በቀራንዮ በመድኃኔዓለም ስም የተሰየመ ደብር ያገለግል ለእኔ ትልቅ ኩራትና ትልቅ ደስታ። በአሁኑም ሰዓት ከ350 ዓመት በላይ ያስቆጠሩ እጽዋት ሲገኙ ከዚህም በተጨማሪ ደብሩ በተለያየ ነገስታት የተሰጡትና በአንዳንድ አባቶች የተሰጡት ጥንታዊ የብራና መጻሕፍት፣ አልባሳት፣ የተለያዩ ውድ የወርቅ፣ የብር፣ የነሐስ መስቀሎች፣ ጥላዎች፣ በንግስት ቪክቶሪያ ለሳህለ ሥላሴ የተሰጡ የተለያዩ ውድ ስጦታዎችና የባለ ብዙ ታሪክና ቅርስ ባለቤት ደብር ነው። ደብረ ቀራንዮ በአጥቢያው ለሚገኙ አድባራትና ቤተ ክርስቲያናት ብሎም ለአዲስ አበባ ከተማ መመስረትም መነሻም ነው። በደብሩ ውስጥ ስለሚገኘው ቤተ መዘክር መቼ እንዴትና በማን እንደተመሰረተ በውስጡ ምን ቅርስ እንደሚገኝ ቄሰ ገበዝ ገብረሕይወት ኪዳኑ የቤተ መዘክሩ ኃላፊ ዝርዝር መረጃውን ሰጥተውናል። ቀራንዮ መድኃኔዓለም ተብሎ ተሰየመ። ከዛን ጊዜ ጀምሮ እንግዲህ እየተገለገለ አፄ ምኒልክም ያው ያሉትን አልባሳትና ንዋየ ቅድሳትን አሁን እዚህ ያሉ መጀመሪያ አፄ ምኒልክ ንጉሠ ነገሥት ሲባሉ የደፉት የወርቅ አክሊል አለ። እዚህ ንጉሥ ኃይለ ሥላሴ ደግሞ ራሳቸው በየትም ቦታ በቤተ መንግስትም ሆነ በየትም ቦታ ሲሄዱ ጠጅ የሚጠጡበት ብርሌ አለ፣ ሞብርሌ ይባላል። በማህበሩ በቆዳ የተሰፋ በደንብ አብሯቸው ይዞር የነበረ እዚህ ቦታ አለ። ሌሎችም ንዋየ ቅድሳት አሉ። እንግዲህ እነዚህን ለማየት ያው ሰው በእርግጥ የተወሰነ ሰው ነው የሚያውቀው ቀራንዮ መድኃኔዓለም እንጂ ብዙ ሰው ያውቀው። ለምሳሌ አሁን አትሌቶችን ብትጠይቃቸው አትሌቶች ድሮ ሳይሆን መጀመሪያ ሲመጡ አሁን ያሉት አትሌቶች እነ ገዛኸኝ አበራ እነ ደራርቱ ቱሉ እና ኃይለ ገብረስላሴ እዚህ ሰፈር ተከራይተው አብረው እየኖሩ ያሉ ከዚህ ነው የሄዱት። በዛ መካከል እንግዲህ የመጀመሪያውን ሲድኒ ሩጣ ያገኘችበት ደራርቱ ቱሉ ወርቅ ሜዳሊያ እዚህ ነው ያለው። የብርሃን ያደረ ናስ ሜዳሊያ ያለ፣ የአየለች ወርቁ ናስ ሜዳሊያ ያለ፣ ሌሎች ሜዳሊያዎች አሉ። እንዲህ አይነቶች መስላሉ። ይህንን እንግዲህ ቤተክርስቲያን ለሰዎች ለማስተዋወቅ የግድ ይሄ ሙዚየም መሰረት እንዳለበት ተረድተን ህዝበ ክርስቲያንን እናስቸገረን ሙዚየሙ ተሰርቶ አሁን ያልኩሽና ደግሞ ሌሎች የተለያዩ የሸክላ ውጤቶች ብቻ 150 300 400 መላቸው ሁሉ እዚህ ቤተክርስቲያን አለ። እነዛን ለማስጎብኘት እንግዲህ ጀምረናል። ይሄን የሰማና ያየ ሁሉ ወደ ቀራንዮ ቤተክርስቲያን መጥቶ በጣም በደንብ የተዘጋጀና በደንብ በስርዓት የተቀመጠ ቅርስ ስላለ ይሄን እንዲያዩ ምትጋብዙን ጠይቃለሁ። እሷም እንደ ልጇ ድንግል ወላዲተ
ሌሎች የምንሰራቸው አዳዲስ ቪዲዮዎች እንዲደርሷችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።